ሰላም ሰላም ውድ ቤተሰቦቻችን እንኳን ወደ ስማርት ቲዩብ በሰላም መጣችሁ። ላለው ዛሬ ምርጥ የሆነ አነባበሩ ልሰራ ነው። እንግዲህ የጤፍ ዱቄት ነበረኝ እና ጥቁር ጤፍ ማለት ነው። አሁን እሱን እንደዚህ ወስጃለሁኝ። እንግዲህ አንድ አነባበሩ ነው የምሰራው፣ ለሁለት እንጀራ የሚሆን የሚነባበሩትን ማለት ነው። እንግዲህ ዱቄት ነፍቼ እንደዚህ አቦካዋለሁ ማለት ነው። ያው ንጹህ ነው ግን ቢሆንም መነፋት ስላለበት ነፍቼ ያለውን ነገር እንግዲህ ነፍቼ ጨርሻለሁ። አሁን አቦካዋለሁ ማለት ነው። እና እስቲ ቆንጆ አነባበሩን እንሰራለን፣ ጥሩ ጣዕም ያለው እንግዲህ ለጸዲቅም ነው በዛው። ሁላችሁም ቢሆኑ እንደዚህ ማድረግ ትችላላችሁ። አሁን ጫው ነሰነስኩ፣ ትንሽ ደግሞ አብሽ፣ የተፈጨ አብሽ እና ላይክ ሰብስክራይብ የደውል ምልክቷን መጫን ታዲያ አይርሱ። ላለሁ ሁልጊዜ እኛም በማበረታታት እንዳይረሱ እና እርሾ አድርጌበታለሁ ኩፍ እንዲያደርግልኝ ማለት ነው። ቶሎ ኩፍ እንዲያደርግልኝ መጠነኛ የሆነ እርሾ አድርጌበታለሁ። ከዛ እንደዚህ እናዋህዳለን ማለት ነው። ጫው እርሾና አብሽ ነው ያደረኩበት ማለት ነው። እንደዚህ ካማሰልነው በኋላ እንዳይጓጉልብን ከዛ በእጄ ደግሞ አሸዋለሁ ማለት ነው። እና በደንብ አሽቸው እመለሳለሁ። እንደዚህ እንግዲህ ቆንጆ አርጌ አሽቸው ተመልሻለሁኝ። ይኸው እንደምታዩት ቆንጆ ሆኗል። እንግዲህ ከዛ ይሄን ያሸውትን በደንብ ክድን አርጌ ኩፍ እስኪል እንጠብቀዋለን ማለት ነው። እንደምታዩት እንጠብቀዋለን የተወሰነ ኩፍ ብሎልኝ እንግዲህ አቅጥኜ ይኸውላችሁ ጋገርኩት። በጣም አይኑ ያምራል። ያው እንግዲህ አነባበሩ ደስ ነው የሚለው። በነገራችን ላይ አፍለኛ ስለሆነ ቦግ ቦግ ያለ ያው እንደምታዩት ቆንጆ ሆኖ ደርሶልኛል። ቆንጆ አነባበሩ ሆኖልኛል ማለት ነው። የመጀመሪያው እንጀራ ያሰፋሁት የመጀመሪያ ንጥሉ ነው። እንግዲህ አሁን ይኸውላችሁ በጣም ነው የሚያምረው። እውነት ለመናገር ሽታው ምኑ በቃ ልነግራችሁ አልችልም። የመጨረሻ በጣም ነበር ደስ የሚለው። ያው እንደዚህ ድርብ አድርጌበታለሁ። በጣም የሚያምር ነው የሆነልኝ። በስመ አብ ተበልቶ አይጠገብም እውነት ለመናገር። ከዛ ተፈጭቶ እየተቀመጠ ሰሊጥ ነበረኝ። ትንሽ ዘይት አርጌ ትንሽ በጠበጠውና ከዛ ከትንሽ ጫው እና ትንሽ ውሃ አርጌ በጠብጠዋለሁ ማለት ነው። ውሃው ታዲያ በጣም ትንሽ ነው፣ ዘይቱ እንዳይረብሽ በሚል ማለት ነው። እና ትንሽ በርበሬ ቢደረግ ጥሩ ነው። እኔ ግን በርበሬ አልፈለኩም። ወይ ሚጥሚጣ ብታረጉበት በጣም ልዩ ይሆናል ለእናንተ። እኔ ግን ሰሊጡንና ትንሽ ውሃ ትንሽ ዘይት ነው ያደረኩት እና ያን በጥብጬ ነው የተጠቀሙት። እናንተ አሁን የምትፈልጉትን ሚጥሚጣ ወይም ደግሞ በርበሬ መጠቀም ትችላላችሁ። ያሳምረዋል፣ ያጣፍጠዋል። እኔ ግን ስላልፈለኩኝ ሰሊጡን ብቻ ተጠቅሜዋለሁ። እውነት ለመናገር ተበልቶ አይጠገብም። በጣም ነው የሚጣፍጠው። ለቡና ቁርስ ነው ያዘጋጀነው እና በጣም ልዩ ነበር በእውነት ለመናገር። ይኸው እንደምታዩት የሚያምር ጉበት የመሰለ እንጀራ ንጹህ
ንጹህ ጤፍ ነው። በቃ ጤፍ ብቻ የሆነ ነው። በጣም ነው የሚያምረው። እንግዲህ ሁላችሁም በየቤታችሁ ሰርታችሁ ሞክሩት። በጣም ልዩ ነው ለቡና ቁርስ። እንዲሁም ደግሞ አንዳንድ ጊዜ በዓል ሲሆን ስንፈልግም ሲያምረንም ለአምሮትም መሆን ይችላል እና ላይክ እና ሰብስክራይብ ማድረግ ታዲያ እንዳትረሱ። አብራችሁን ላይክ ሰብስክራይብ የደውል ምልክቷን መጫን እንዳትረሱ ብያለሁ። እንግዲህ ሁልጊዜ አብራችሁን ሆናችሁ እንደምታበረታቱን በዚህም ቪዲዮአችን ላይ ጨርሳችሁ በማየት አብራችሁ እንደምትሆኑ ተስፋ አድርጋለሁ። እንግዲህ ሁልጊዜ የአብሮነት ትብብራችሁን አይለየን እላለሁ። አመሰግናለሁኝ። እንግዲህ የሚያምር ሆኖልናል። ይኸው እንደዚህ ቆራርጬ አቅርቤዋለሁ። በጣም ልዩ ነው፣ በእውነት ነው የምላችሁ። እንዴት እንደሚጣፍጥ ደግሞ አትጠይቁኝ። በእውነት ለመናገር በጣም ልዩ ጣፋጭ የሚገርም ነው። በእውነት ለመናገር በቃ ተበልቶ አይጠገብም። ይኸውላችሁ የሚገርም ነው በእውነት። በየቤታችሁ ስሩና ቅመሱት። በጣም ጣፋጭ ነው። ዋው ነው፣ ትወዱታላችሁ። እንግዲህ በየቤታችሁ ስሩና ሞክሩት ብያለሁ። አመሰግናለሁ ስለነበረን ጊዜ። በቀጣይ ቪዲዮ ደግሞ እንገናኛለን።